ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሚያዝያ 16 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። የብልጽግናው አገዛዝ በዓለም አቀፍ ደረጃ የገነባው የሪፎርምና የሽግግር ፍትህ ትርክት ከፍተኛ ዲፕሎማሲያዊ ሽንፈት ገጠመው። በወሎ ቤተ አማራ ቀጠና ሰሞኑን በሁለት የተለያዩ ግንባሮች በተደረገ ተጋድሎ ከፍተኛ ድል ተመዝግቧል። የግንባር መረጃ ይዘናል። የህወሓት አቋምን በመደገፍ በትግራይ ክልል በተለያዩ ከተሞች የድጋፍ ንቅናቄ ተደርጓል። የክልሉ ውጥረት እንዳየለ ነው ተሰሙታላችሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የኢራን ከፍተኛ መሪዎች በቃላት ጦርነት ተፋጠዋል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የህወሓት አቋምን በመደገፍ በትግራይ ክልል በተለያዩ ከተሞች የድጋፍ ንቅናቄ ተደርጓል። የክልሉ ውጥረትም እንዳየለ ነው። በትግራይ ክልል ያለው ፖለቲካዊ ውጥረት ወደማይመለስበት ደረጃ እየተሸጋገረ ይገኛል። የህወሓት ማዕከላዊ ኮሚቴ የነበረው የትግራይ ክልል ምክር ቤት ወደ ስራ እንዲመለስ ያስተላለፈውን ውሳኔ ተከትሎ በክልሉ ዋና ዋና ከተሞችና ወረዳዎች ከፍተኛ የአመራር ንቅናቄና የድጋፍ መግለጫዎች እየወጡ ነው። ይህ ንቅናቄ በብልጽግናና በክልሉ አመራሮች መካከል ያለውን ግንኙነት እጅግ አሳሳቢ ወደሆነ ፍጥጫ ቀይሮታል። በትግራይ በሚደረጉ ንቅናቄዎች የወጣው ሰፊ መግለጫ የትግራይ ህዝብ ካለፈው የ3 ዓመት የዘር ማጥፋትና የህልውና ጦርነት በኋላም ቢሆን ገና ሰላም አለማግኘቱን በዝርዝር ያሳያል። በመቶ ሺዎች የሚቆጠሩ ዜጎች ከንብረታቸው ተፈናቅለው በመጠለያዎች ውስጥ እንደሚገኙ፣ እናቶችና ህጻናት በረሃብ አይናቸው እያየ ህይወታቸው እያለፈ መሆኑንና መሰረተ ልማቶች እንደወደሙ መግለጫው ጠቅሷል። እነዚህ ማህበራት ምክር ቤቱ ወደ ስራ መመለሱ ምርጫ የሌለው የህልውና ጉዳይ ነው ያሉ ሲሆን በህዝብ የተመረጠ አካል ሳይኖር ተጠያቂነትና ግልጽነት ማስፈን እንደማይቻል ገልጸዋል። ባለፉት ጥቂት ቀናት በየወረዳውና በየከተማው የተካሄዱ የአመራር መድረኮች ውጥረቱን ይበልጥ አክርረውታል። በአክሱም ከተማ የከተማዋ ከፍተኛ አመራሮች ባደረጉት ስብሰባ የህወሓት ማዕከላዊ ኮሚቴ ውሳኔ የህዝብ ሉዓላዊነት ማረጋገጫ መሆኑን በመግለጽ ምክር ቤቱ ስራውን እንዲጀምር አስፈላጊውን ሁሉ ለማድረግና ለማንኛውም መስዋዕትነት ዝግጁ መሆናቸውን በሙሉ ድምፅ አስታውቀዋል። በተመሳሳይ የአመራር መድረክ ላይ የክልሉን ምክር ቤት መመለስ የህዝብን የስልጣን ባለቤትነት ዳግም ማወጅ ነው በሚል መሪ ቃል ለተግባራዊነቱ ቃል ተገብቷል። በአፈሮም ወረዳ በተካሄደው ስብሰባ ላይ የታየው ውጥረት ግን እጅግ የበረታ ነበር። የወረዳው አስተዳዳሪ መምህር ተክለምህድን አረጋዊና የህዝብ ንቅናቄ ኃላፊ አቶ ሀዱሽ አስመላሽ ባስተላለፉት መልእክት የፌዴራል መንግስቱን በግልጽ ወንጅለዋል። አገዛዙ የድጎማ በጀት በመከልከል ነዳጅና መድኃኒት እንዳይገባ በማገድ እንዲሁም የግዛት አንድነትን ባለመመለስ የፕሪቶሪያውን ስምምነት አስቀድሞ ማፍረሱን አውጀዋል። ይህ በየከተማውና በየወረዳው የተቀጣጠለው ንቅናቄ ታሪክ ራሱን እየደገመ ነው የሚል ስጋት ፈጥሯል። የክልሉ አመራሮች በሰጡት መግለጫ የፌዴራል መንግስቱ ሜካናይዝድ አቅሙንና ጦሩን ወደ ትግራይ እያስጠጋ መሆኑንና ዳግም ጦርነት ለመክፈት ዝግጅት እያደረገ ነው ሲሉ ከሰዋል። የጊዜያዊ አስተዳደሩ አመራሮችን በበኩላቸው የፕሪቶሪያ ውል መፍረሱን እያወጁ መሆናቸው ክልሉንና አገሪቱን ወደ ሌላ ዙር ደም አፋሳሽ ግጭት ሊከታት ይችላል የሚለው ስጋት በከፍተኛ ሁኔታ እንዲነራ አድርጎታል። በአጠቃላይ በትግራይ ከተሞችና ወረዳዎች እየተካሄዱ ያሉ ስብሰባዎችና የሚወጡ መግለጫዎች ከፌዴራል መንግስቱ ጋር ያለውን ፍጥጫ ወደ ለየለት ጦርነት እየገፉት ይገኛሉ። ህዝቡ በስጋት ውስጥ ባለበትና በርካታ ተፈናቃዮች ከተማዋን ለቀው እየወጡ ባሉበት በዚህ ወቅት በየከተማው የወጡት እነዚህ መግለጫዎች ለቀጣዩ ግጭት እንደ መነሻ ተደርገው ተወስደዋል። የብልጽግናው አገዛዝ በዓለም አቀፍ ደረጃ የገነባው የሪፎርምና የሽግግር ፍትህ ትርክት ከፍተኛ ዲፕሎማሲያዊ ሽንፈት ገጠመው። ሁማን ራይትስ ዎች ባወጣው አዲስ መግለጫ የአውሮፓ ህብረት ከኢትዮጵያ ጋር ያለውን ግንኙነት ወደ መደበኛ ለመመለስና የበጀት ድጋፍ ለማድረግ እያሳየ ያለው ፍጥነት በሀገሪቱ ተጠያቂነትን ለማስፈን የሚደረገውን ጥረት ክፉኛ ያዳክማል ሲል አሳስቧል። የድርጅቱ ምክትል የአፍሪካ ዳይሬክተር ሌቲሺያ ባደር በሰጡት ቃለ ምልልስ አገዛዙ በትግራይ በአማራና በኦሮሚያ ክልሎች ለፈጸማቸውና አሁንም ለቀጠሉባቸው የሰብአዊ መብት ጥሰቶች ተጨባጭ የህግ እርምጃ ሳይወሰድ የአውሮፓ ህብረት የበጀት ድጋፍ ማድረጉ በጣም አሉታዊ መልእክት እንዳለው ገልጸዋል። ዳይሬክተሯ አክለውም ዋናው ስጋት ግንኙነቱን ወደ መደበኛ የመመለሱ ሂደት ከፍትህ አሰጣጡ በበለጠ ፍጥነት መጓዝ ነው በማለት አገዛዙ ዓለም አቀፉ ማህበረሰብ እያታለለ መሆኑን አመላክተዋል።
ይህ የሂውማን ራይትስ ዎች ማስጠንቀቂያ ለአገዛዙ ታላቅ መርዶችን ይዞ ተከስቷል። አገዛዙ ለጦርነትና ለግዙፍ ፕሮጀክቶች የሚፈልገው የአውሮፓ ህብረት የበጀት ድጋፍ በሰብአዊ መብት መስፈርቶች እንዲታጠር መጠየቁ የአገዛዙን ካዝና ሊያደርቅ ይችላል። እንዲሁም አገዛዙ ጥሰቶችን በራሴ እመረምራለሁ የሚለው የሽግግር ፍትህ ሂደት ተአማኒነት እንደሌለውና ተጨባጭ እርምጃ እንዳልታየበት ድርጅቱ በማጋለጡ አገዛዙ በዲፕሎማሲያዊ ረገድ እርቃኑን ቀርቷል። በተመሳሳይ በግንቦት 2018 ዓ.ም ይካሄዳል የተባለው ምርጫ ውጥረትና የመብት ጥሰት ባለበት ሁኔታ የሚደረግ በመሆኑ ዓለም አቀፍ እውቅና እንዲያገኝ HRW ጠንካራ ግፊት እያደረገ ይገኛል። በአጠቃላይ የሂውማን ራይትስ ዎች መግለጫ አገዛዙ በዓለም አቀፍ አጋሮቹ ዘንድ የነበረውን ጥቂት ተቀባይነት የሚያጠፋና ዲፕሎማሲያዊ ክስረት የሚያደርስበት ሆኗል። ዓለም አቀፍ አጋሮች በትግራይ ጦርነት ወቅትና በአሁኑ ሰዓት በአማራ ክልል ለሚፈጸሙ ግፎች በኢትዮጵያ ባለስልጣናት ላይ ግልጽና ተጨባጭ እርምጃዎችን እንዲጠይቁ ድርጅቱ ጥሪውን አስተላልፏል። በወሎ ቤተ አማራ ቀጠና ሰሞኑን በሁለት የተለያዩ ግንባሮች በተደረገ ተጋድሎ ከፍተኛ ድል ተመዘገበ። የጸረ አማራው የብልጽግና አገዛዝ ወታደራዊ ኃይል በሚኒሊክ እዝ አርበኞች ብርቱ ክንድ ተቀጥቅጦ ከባድ የሆነ የሰብአዊና ቁሳዊ እንዲሁም ሞራላዊና ፖለቲካዊ ኪሳራ መከናነቡ ተረጋግጧል። የሚኒሊክ እዝ 104ኛና 105ኛ ኮር አሃዶች ሰሞኑን በተለያዩ ግንባሮች ባካሄዱት ኦፕሬሽን የአገዛዙ ኃይል አከርካሪው ተሰብሮ እንደ ጨው መሟሟቱ ታውቋል። በተንታ ግንባር ዙሪያ በ5 አቅጣጫዎች እንዲሁም በመካነ ሰላም ግንባር በተካሄዱት ተጋድሎች አገዛዙ እንደ ተራራ ተማምኖባቸው የነበሩት ክፍለ ጦሮችና ኮሮች በፋኖ አርበኞች ክንድ ተሽመድምደው ተበታትነዋል። የጥፋት ኃይሉ የራሱን ሬሳና ቁስለኛ እንኳን መሰብሰብ በማይችልበት ሁኔታ እግሬ አውጪኝ በማለት የፈረጠጠ ሲሆን ሜዳ ላይ የተዘረገፈው የጠላት አስከሬን የአገዛዙን መውደቅ ለታዘበው ሁሉ ምስክር ሆኗል። በእነዚህ ግንባሮች በርካታ መኮንኖች የተደመሰሱ ሲሆን ብዙ የከባድና የነፍስ ወከፍ መሳሪያዎችም በፋኖ እጅ ወድቀዋል። በሌላ በኩል በዛሪማ ግንባር ፋኖ በወሰደው መብረቃዊ እርምጃ ከ80 በላይ የአገዛዙ ወታደሮች የተደመሰሱ ሲሆን ቀሪው ኃይል ከፋኖ አፈሙዝ ለማምለጥ ሲሸሽ ገደል ገብቶ ማለቁ ተነግሯል። በዚህ ተጋድሎ 28 ሚሊሻዎች ከነሙሉ ትጥቃቸው እጃቸውን የሰጡ ሲሆን 15 የመከላከያ ሰራዊት አባላት ተማርከዋል። በተጨማሪም 5 የቡድን መሳሪያና 40 የነፍስ ወከፍ ክላሽንኮቭ መሳሪያዎች በፋኖ ቁጥጥር ስር ውለዋል። በሌላ መረጃ የአገዛዙ ወታደሮች ጸረ ሕዝብ የሆነን ስርዓት ማገልገል ይብቃን በማለት ከነሙሉ ትጥቃቸው ፋኖን መቀላቀላቸውን ቀጥለዋል። በአፋብን ቴዎድሮስ እዝ 206ኛ ኮር 34ኛ ክፍለ ጦሩን ሀብታሙ ዳግም፣ ኢዮብ ቀለቡና ጀንበሩ ጫን የተባሉ የአድማ ብተና አባላት መቀላቀላቸው ተረጋግጧል። በተለይ ጀንበሩ ጫን የተባለው አባል 2 ክላሽንኮቭ መሳሪያዎችን በመያዝ ከደጀን ወረዳ ጉበያ ከተማ ከሚገኘው የጠላት ካምፕ በመውጣት ፋኖን ተቀላቅሏል። 34ኛ ክፍለ ጦር ከውጊያው ጎን ለጎን የስቦ ማስከዳት ስራን በሰፊው እየሰራ የሚገኝ ሲሆን ይህም የጠላትን ኃይል ብትንትኑን እያወጣው ይገኛል። በአጠቃላይ በሁለቱ ግንባሮች የተመዘገቡት እነዚህ ድሎች ፋኖ በፈለገበት ሰዓትና ቦታ ጠላትን የማስወገድ ሙሉ ብቃት እንዳለው ለዓለም አሳይተዋል። የአገዛዙ ወታደራዊ መዋቅር እየተናጋ መምጣቱና የሰራዊቱ ተስፋ መቁረጥ የነጻነት ትግሉ የመጨረሻው ድል መቃረቡን አብስሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የኢራን ከፍተኛ መሪዎች በቃላት ጦርነት ተፋጠጡ። ፕሬዚዳንት ትራምፕ በቅርቡ በማህበራዊ ሚዲያ ባስተላለፉት መልእክት አዲሶቹን የኢራን መሪዎች በሁከት ውስጥ ያሉና በከባድ ሁኔታ የተከፋፈሉ ናቸው በማለት የቴሄራን አገዛዝ ወደ መፈራረስ እየተቃረበ መሆኑን ገልጸዋል። ይህንን የትራምፕ ትንኮሳ ተከትሎ የኢራን መንግስት ያልተለመደና አስገራሚ እርምጃ መውሰዱ ተሰምቷል። ቴሄራን እኩለ ሌሊት ካለፈ በኋላ በመላው አገሪቱ ለሚገኙ የሞባይል ተጠቃሚዎች በሙሉ የጽሑፍ መልእክት ወይም SMS አስተላልፋለች። ይህ መልእክት ፕሬዚዳንት ትራምፕ በኢራን ከፍተኛ ባለስልጣናት መካከል ልዩነትን ለመዝራት ለሚያደርጉት ጥረት የተሰጠ ቀጥተኛና ፈጣን ምላሽ መሆኑ ተነግሯል። መልእክቱ ከፕሬዝዳንቱ፣ ከፓርላማ አፈ ጉባኤው፣ ከፍትህ ሚኒስትሩና ከሌሎች የአገሪቱ ቁንጮ ባለስልጣናት የተላከ የጋራ መልእክት መሆኑ ተገልጿል። በጽሑፍ መልእክቱ ላይ ኢራን ውስጥ አክራሪ ወይም ለዘብተኛ የሚባል ነገር የለም፣ ሁላችንም ኢራናውያንና አብዮታዊ ነን፣ አንድ አገር፣ አንድ ሀሳብ የሚል ቃል ሰፍሯል። የጋራ መግለጫ እንዲተላለፍ የተገደደው ባለፈው ሳምንት በኢራን የመገናኛ ብዙሃን ላይ በአንዳንድ ጥቃቅን ስልታዊ ጉዳዮች ዙሪያ ያለመግባባት ምልክቶች ታይተው ስለነበር ነው። በተለይም በእስላማዊ አብዮታዊ ጥበቃ ዘብና በተለያዩ የመንግስት ተቋማት መካከል የሀሳብ ልዩነት መኖሩ ሲነገር ቆይቷል። ቴህራን አሁን የላከችው የጅምላ መልእክት ግን ከአሜሪካ ጋር በሚደረጉ ማናቸውም
ድርድሮችና ዋና ዋና ውሳኔዎች ላይ በመሪዎቹ መካከል ፍጹም መግባባት መኖሩን ለማሳየት የታለመ ነው። የኢራንን ፖለቲካ በርቀት የሚከታተሉ ታዛቢዎች እንደሚሉት አገሪቱ በጦርነት ስጋትና በከፍተኛ የሃይማኖት መሪዎች ግድያ ምክንያት ከፍተኛ ጫና ውስጥ ትገኛለች። አሁን ላይ የአገሪቱ ውስጥ ብዙ ውሳኔ ሰጪዎች ያሉ ሲሆን አንዳንዶቹ ተራማጅ፣ ሌሎቹ ደግሞ አክራሪ ተደርገው ቢታዩም እንደ ኒውክሌር ፕሮግራምና የሆርሙዝ ወሽመጥ ቁጥጥር ባሉ ወሳኝ ጉዳዮች ላይ ግን ሁሉም መሪዎች ያላቸው ቀይ መስመር አንድና ግልጽ መሆኑን የጋራ መልእክት ለትራምፕ አረጋግጧል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።